የግብርና ሽግግር የብልጽግና ፓርቲ ዋነኛ አጀንዳ ነው። የግብርና ሽግግርን ለማረጋገጥ ምንድነው የምትሰሩት? እንዴት ነው ልታሳኩ ያሰባችሁት? ምን ውጤት አመጣችሁ? የሚል ጥያቄም ስለተነሳ ቦታን በመጠቀም መሬት ጦም እንዳያድር በማድረግ የማይታረሱ የነበሩ መሬቶችን በማረስ የምናርሰው መሬት በማስፋት የግብርና ሽግግርን ለማምጣት ከፍተኛ ጥረት እያደረግን ነው ያለነው። የቆላማ አካባቢ መሬቶችን በማረስ የከተማ ግብርናን በማስፋፋት በኩታ ገጠም ደግሞ የመሬት ምርትና ምርታማነት እንዲጨምር በማድረግ ባደረግነው ርብርብ የምርትና ምርታማነታችን ከጊዜ ወደ ጊዜ እየጨመረ መምጣቱን ማየት ይቻላል ማለት ነው። ሌላኛው መሰረታዊ ጉዳይ የግብርና ግብአቶችን በማሻሻል ዘመናዊ ቴክኖሎጂዎችን በመጠቀም የኤክስቴንሽን ስርዓታችንን ዲጂታል በማድረግና በማዘመን የአርሶ አደሩን ክህሎት የአርሶ አደሩን ዕውቀት በማሳደግ በእያንዳንዱ ሰብል በእያንዳንዱ የምርት አይነት ሊገለጥ የሚችል በየጊዜው የምርትና ምርታማነት ሁኔታችን እየተሻሻለ ያለበት ሁኔታ ነው ያለው።